ነው። እግዚአብሔር የብርሃን ምንጭ ነው። ብርሃን ከእግዚአብሔር ነው የሚገኘው። ስለዚህ አንድ ጊዜ ብርሃን የበራላቸው ፎቲዞ የሚለው ቃል ያንን ብርሃን የተካፈሉ ያ ብርሃን ያገኛቸው በዛ ብርሃን ውስጥ የሚኖሩ ያንን ብርሃን ኦልሬዲ ያገኙ ሰዎች አንድ ጊዜ ብርሃን የበራላቸው። ክብር ለእግዚአብሔር ይሁን። ብርሃን በርቶላችኋል። አሁን ገብቷችኋል ብቻ አይደለም አይደል? በርቶላችኋል። ኢሉሚኔት አሁን ብርሃን ከአንደርስታንዲንግም አንዳንዴ ሊያልፍ ይችላል። አሁን ብርሃንን ማብራራት ሊከብድ ይችላል። ግን የተነካ ሰው ነው አንደርስታንድ ያደረገው የገባው ነገር ሊያብራራው ከሚችለው በላይም ሊሆን ይችላል። አንድ ጊዜ ብርሃን የበራላቸው እግዚአብሔር በላያቸው ላይ ብርሃን ያበራላቸው የእግዚአብሔር ብርሃን ልጁ ኢየሱስ ነው የተገለጠላቸው። ጌታ ኢየሱስ ክርስቶስን ያወቁትን ኤክስፔሪየንስ ከማድረግ ጋር የተያያዘ ነው። ስለሚቀጥል አንድ ጊዜ ብርሃን የበራላቸውን ይልና ከዛ ምንድነው የሚለው? ሰማያዊውን ስጦታ የቀመሱ። ብርሃን ከወንጌል ጋር የተያያዘ ነው። ከዛ የሰውዬ አንድ ጊዜ ብርሃን የበራላቸውን ሲል በተደራሲያኑ ዘንድ ይታወቃል። እያወራ ያለው ስለ ብሉይ ኪዳን ሰዎች እያወራ እንዳልሆነ ይታወቃል። እያወራ ያለው ስለ አዲስ ኪዳን ሰዎች እንደሆነ ይታወቃል። አሁን እነማን ናቸው እነዚህ ሰዎች እያለ ነው። አንድ ጊዜ ብርሃን ፎቲዞ የሚለው ትክክለኛ ቃል ከተረጎምነው ብርሃኑን ያገኙ፣ ብርሃኑ የነካቸው፣ በብርሃን ውስጥ የሚኖሩ ማለት ነው። ብርሃን ከሆነው ከእግዚአብሔር ዘንድ እግዚአብሔር ኢንላይት ያረጋቸው ውስጣቸው በእግዚአብሔር ብርሃን የተገኙ ከጨለማ የወጡ አንድ ጊዜ ብርሃን የበራላቸው ኦልሬዲ ካች አድርገው ኦልሬዲ እናንተ በዚህ ብርሃን ውስጥ ነው ያላችሁ። የመጀመሪያውን ትምህርት አልፈን መተናል። ባለፈው ሳምንት ስናወራ የነበረው እጅ ስለመጫን የመንጻት ነገር ስለማድረግ ስለ ሙታን ትንሣኤ ስለ አንዳንድ ጉዳይ የመጀመሪያ ትምህርት አልፈው መጥተዋል። አሁን የሚያወራው ስለ ኢሉሚኔሽን ኦልሬዲ በእግዚአብሔር ብርሃን ስለመያዝ ነው። ኦልሬዲ የእግዚአብሔርን ብርሃን ስለማግኘት ነው። በወንጌል እውነት ስለመነካት እያወራ ነው። የዚህ ደብዳቤ አማርኛው ዳይላማ ውስጥ ሊከተል ይችላል። ግሪኩ ፎቲዞ ኦልሬዲ ብርሃን አግኝቶታል ሰውየው። ክብር ለኢየሱስ ይሁን። ከዛ ቀጠለ። ሰማያዊውን ስጦታ የቀመሱ ብርሃን በርቶላቸዋል ሲል የዕብራውያን ተደራሲያን አዎ በርቶልናል፣ ሰማያዊውን ስጦታ የቀመሱትን ጻፉ። ሰማያዊ ስጦታ መቅመስ ጂኦማይ የሚል ግሪክ ቃል ይጠቀማል። ጻፉ። ጂኦማይ ቃሉ ሊትራሊ በአፍ ቴስት ማለት ይጣፍጣል ብለው ነው አይደለም፣ ቀምሰ ይጣፍጣል ብለው። ጂኦማይ ሰማያዊውን ስጦታ ምን ያደርጉ? የቀመሱ። አሁንም ይሄ ቃል ከኤክስፔሪየንስ ጋር የተያያዘ ቃል፣ ከመለማመድ ጋር፣ ከመኖር ጋር፣ በዛ ውስጥ ከመቆየት ጋር የተያያዘ ቃል ነው። ጂኦማይ ቃሉ ሜታፎሪካሊ ካያችሁት ቱ ፕሩቭ ቱ ኤክስፔሪየንስ ማለት ነው። ፕሩፍ አድርገዋል፣ ኤክስፔሪየንስ አድርገዋል።